ስንፍ በምትሉበት ጊዜ አንዳንዴ ደግሞ ስራን ቢዚ ሲያደርጋችሁ ብዙ ነገሮች አሉና ቀለል ያለ ቁርስ እናዘጋጃለን። ሰላም እንዴት ናችሁ? ሁሉ መልካም። ዛሬ ቀላል ነገር ነው የምናዘጋጀው። በጣም ቀላል ነው። 2 ደቂቃ እንኳን አይፈጅባችሁም። ፍሩት ተጠቅመን እናዘጋጃለን። አንድ አቮካዶ ሱልጠን ዳቦ ላይ እሱ ላይ ተቀቡታላችሁ። ከፈለጋችሁ እንደዚህ ቆረጥ አድርጎ መቀባት ይቻላል። ካልሆነ ደግሞ በሳህን አድርጋችሁ ፈጭታችሁ መቀባት ትችላላችሁ። ነገር ግን ያው ፈጠን ያለ ነገር ስለምንፈልግ እዛው ፍሩቱ ላይ እንዲህ በማንኪያ አድርጋችሁ ዳቦቹ ላይ ተቀቡና በመቀጠል አንድ ሙዝ ቆርጣችሁ ታደርጉበታላችሁ። ይሄ ለአንድ ሰው ያዘጋጀ ነው። ለ2 ሰው የምናዘጋጅ ከሆነ መጠኑን በዛው ልክ ከፍ ታደርጉታላችሁ ማለት ነው። ከዛ ሙዙን እንደዚህ ከትፈን ያዘጋጀነውን ከላይ እናደርገዋለን። በመቀጠል ዘቢብ ስለነበረኝ ትንሽ አድርጌበታለሁ። ከዛ የምታደርጉት ማንኛውንም ሲረፕ ሊሆን ይችላል፣ ያላችሁ ነገር ታረጋላችሁ። እኔ ደግሞ ማር አድርጌበታለሁ። በጣም ትንሽ አለቀ። 2 ደቂቃ እንኳን ባልሞላ ጊዜ ውስጥ ቆንጆ ጤናማ ቁርስ አዘጋጃችሁ ማለት ነው። አንዳንዴ ቢዚ ስትሆኑ ነገሮች እንዳሰባችሁት ሳይሆን ሲቀር እንደዚህ ቀለል ያለ ቁርስ ማዘጋጀት ትችላላችሁ። ለልጆችም ለአዋቂዎችም ይሆናል። የዛሬ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።